السلام عليكم ورحمة الله وبركاته يا عاشوراء ቀን ጾም ከፊታችን ቅዳሜ እየደረሰ ነው አቢ ቀታዳ አላህ መልካም ስራቸውን ይወድላቸውና ረሱል አለይሂ ሰላቱ ወሰለም ብለዋል صيام يوم العاشوراء يكفر سنة الماضي يا عاشوراء ቀን ጾም ያለፈን አመት ጥቃቅን ወንጀል ያስምራል ብዬ ከአላህ ተሳሰባለሁ አሉ من ጾምበት ደሞ ምክንያት ኢብኑ አባስ አላህ መልካም ስራቸውን ይወድላቸውና ባስተላለፉት ሐዲስ ረሱል አለይሂ ሰላቱ ወሰለም ይሁዶችን አገኙአቸው እየጾሙ ነበር ጠየቋቸው ለምንድን ነው የምትጾሙት እኛማ ምን ጾመው ሙሳ አለይሂ ሰላም ከህዝቦቹ ጋር ከፊርዓውን ተንኮል ነጃ የወጣበት ቀን ነው ለዚህ ነው ምን ጾመው አሉ ረሱል ሰለላሁ ዐለይሂ ወሰለም ለሙሳ አለይሂ ሰላም ከናንተ ይልቅ እኛ የበለጠ ተገቢ ነን ብለው ያን ቀን ጾሙ ሌላውም ሰው እንዲጾም አዘዙ ከይሁዶች ጋር ለመመሳሰል ወይ 9ኛውን ወይም ጁምዓ ወይም ደግሞ እሁድን እንጨምራለን 11ኛውን ቀን ኢንሻአላህ አላህ ተውፊቁን ይስጠን ወሰላሙ አለይኩም ወራህመቱላሂ ወበረካቱ